መንግስት ትዕግስተኛ መሆን አለበት ብለን ስሜቶቻችን አፍነን የምንሰራው መሳሪያ ስላለን ማጥፋት የሚችል መሳሪያ ስላለን ማጥፋት የሚችል መሳሪያ የሌለው ሰው ትልቁ መሳሪያው ኢዘር ምላስ ነው ኦር ፌስቡክ። አንድ አይነ ስውር ሰው ለጥቂት ደቂቃ አይኑን ያበሩለትና ባጠገቡ ያየው አውራ ዶሮ ነው። አውራ ዶሮውን ካየ በኋላ ወዲያው አይኑ ይሰወራል እንደለመደው እንደከዚህ ቀደም። ከዚያ በኋላ ሰዎች መጥቶ ይሄ ፍየል ትልቅ ነው እኮ ሲሉት አውራ ዶሮ ያክላል ይላል። ሪፈረንሱ አውራ ዶሮ ስለሆነ ዝሆንም አምጥቶ ይሄ ዝሆን ትልቅ ነው ሲሉት አውራ ዶሮ ያክላል ይላል። ለሱ የእይታው ልክና መጠን አውራ ዶሮ ስለሆነ ለኛም ለመምዳችን ለሞብዱላ ስለሆነ ግርግር ባየን ቁጥር ካልደበደብን መንግስት የለም የሚል እሳቤ ትንሽ ኢማጂነሪ አቅማችንን ከፍ አድርጎ ማየት መጠቀም ይጠይቃል። እንደ ኢትዮጵያ ዜጋ የቀጠቀጠ መንግስት የለም። ባለፉት 40-50 ዓመታት በመደዳ ወጣት ሴት ወጣት ወንድ የተማረ ያልተማረ መግደል ቀላሉ የመንግስት ስራ ነበር። ኪሳራ እንጂ ጥቅም አላመጣም። እኔ ተስፋ ብዬ የማስበው ነገር ትናንትና ተስፋ መሆን አይችልም። ትናንትና ታሪክ ነው። ተስፋ ነገ ነው። ለምንድን ነው ነገ ተስፋ የሆነው? የብርሃን ቀጣይነት ስለሆነ የፀሐይ መውጫ ስለሆነ። ግን በተስፋ በፀሐይ መውጣት በብርሃን መቀጠል በፊት የሚመጣው ጨለማ ነው። ሳይጨልም አይነጋም። ሲጨልም እንደሚነጋ ማሰብ ነው ተስፋ የሚባል። ትልቅ ተስፋ አለን። ተስፋችንን እውን ማድረግ የምንችለው ደግሞ ከተደመርን